ሙሐሙሽን የክፉ ልማድ ሰለባዎች በ21ኛው ክፍለ ዘመን መገባደጃ በመንገኝበት ባሁኑ ወቅት እንኳንስ ዓመታት ያስቆጠሩ የ4 እና የ5 ዓመታት ሁነቶች በፍጥነት ሲለዋወጡ እናያለን። የሰው ልጅ የረቀቀበት ቴክኖሎጂ የደረሰበት ማህበራዊ እድገት አዲስ ያኗኗር ስርዓት እንዲከተል አዲስ ያስተዳደር መዋቅር እንዲዘረጋ ያስገድዱታል። ዓለም በእጅ መዳፍ የገባች እስክትመስል ተቀራርባ ባለችበትና አንዱ የሌላውን የኑሮ ደረጃ ለመረዳት ሴኮንዶች ብቻ የሚበቁበት ጊዜ ሆኗል። ግን ዓለም በከፍተኛ የለውጥ ወጀብ ብትሮጥም ከ1000 ዓመታት በፊት በተቸከለ አስተሳሰብ ከ100 ዓመታት በፊት በተዘረጋ ስርዓት ልማድና ቁራኛ ሆነው የሚኖሩ የማህበረሰቦች አሁንም አሉ ቢባል ለማመን ያስቸግር ይሆናል። ዛሬም በዘርና በቆዳ ቀለም ልዩነት አምልኮ ተተብትበው ሌሎችን ከሰውነት በታች አድርገው የሚቆጥሩ ከ100 ዓመታት በፊት ሲሰራበት በነበረ የግፍ አገዛዝ ህዝቦችን ፍዳ የሚያሳዩ ማህበረሰቦች አሉ የመባልን ያህል የሚያስደንቅ ነገር ላይኖር ይችላል። ዛሬም ያንድን ማህበረሰብ በቆዳቸው ምክንያት ሰብአዊነታቸውን ክደው መብታቸውን የነፈጉ የመንግስት መሪዎች፣ የፍትህ፣ የአስተዳደርና የጸጥታ ቡድኖች አሉ መባልን የመሰለ ነውር ከማየት በላይ የከፋ ነገር ይኖራል ለማለት አስቸጋሪ ነው። ዛሬም ህልውናው ከ1000 ዓመታት በፊት በሚጠቀሰው ዘራቸው ምክንያት እንደ ባሪያ ታይተው እንደ ቆሻሻ ተቆጥረው ማህበረሰባቸውን እንኳን ለማስተዳደር የማይፈቀድላቸው በሚሊዮን የሚቆጠሩ ህዝቦች ይኖራሉ ማለትን የመሰለ አሰቃቂ ነገር ይኖራል ተብሎ አይገመትም። ግን እንደዚሁ የሆነ ነው። ነገሩም እውነት ነው። በየመን የሚኖሩት ዝርያቸው ከአፍሪካ የሚሳበው ጥቁሮች የሚኖሩበት የዘመናት ህይወት ዛሬም እንደወትሮው ቀጥሏል። የሚጠሩበት ስያሜያቸው የበታችነታቸውን እንዲገልጽ ተደርጓል። ሙሐሙሽን ይሏቸዋል። ትርጉሙም የተገለሉ ጥቁሮች እንደማለት ነው። ግን በየመኖች ዘንድ ይህም ስያሜያቸው አልበቃ ብሎ አክሃዳም ይሏቸዋል። ትርጉሙም አገልጋይ፣ አሽከር እንደማለት ነው። አክሃዳም ብለው የሚጠሯቸው ሌሎቹ ማህበረሰቦች አሽከር ከሚለው ትርጉም አልፈው ባሪያ አድርገው ይቆጥሯቸዋል። ለአገልግሎትም ሆነ ለሚፈልጓቸው ጉዳይ ሲጠሯቸው አሽከር አሽከር እያሉ ነው። ልጆቻቸውም የአሽከር ልጆች ተብለው በንቀት ይጠራሉ። አሽከር የሚለው ስያሜ መንፈሳቸውን ሰብሮ የበታችነታቸውን ተላምደው እንዲቀበሉት አድርጓቸዋል። እነዚያ የተገለሉ ጥቁሮች በፍዳና በስቃይ መኖራቸውን ቀጥለዋል። እንደ ቆሻሻ በሚቆጥራቸው ማህበረሰብ ውስጥ ዝቅተኛ ሥራ እየሰሩ ለሚኖሩበትና ለሚቆዩበት ቦታ ዋስትና ሳይኖራቸው መምሸትና መንጋቱን መጠበቅ ብርቅ ሆኖባቸው ይኖራሉ። እንደ ሌሎቹ የመናውያን ሙስሊም መሆናቸው፣ የአረብኛ ቋንቋ መናገራቸው፣ የየመን ዜግነታቸው ከከፋ ኑሯቸውና ከሚደርስባቸው እንግልት ሊያላቅቃቸው አልቻለም። በአትሪካት ምጥረብ ተግዳ ማማ አና ሰላኸለ ለሽና ሐጋ ወንህና ንሻርሁ መንገድ እንጠርጋለን፣ ያገለገሉ ዕቃዎችን እንሸጣለን። ሌላ ምንም ነገር የለንም። ያለ ምንም ነገር የተተውን ህዝቦች ነን። ፍትህ እንፈልጋለን፣ ግን ፍትህ እንደራቀነን። والله خدم على نسحه لاقى قبيلة ولا مفوقنية ما قالوا الطمو الخادع ذا خادع معلش قال الخادع በፈጣሪ ስም እምላለሁ ሙሐሙሽኖች ምንም መብት የለንም። አንድ ሙሐሙሽን ከሌላ ሰው ጋር ቢጣላ ሌላው ማህበረሰብ በሙሉ ይከቡታል። ይሄንን አሽከር በለው ይላሉ። እኛን ምንም ዋጋ የሌለን አድርገው ይቆጥሩናል።